እንዴት አደራችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? ይህ አውድማ ቲቪ ነው። በአውድማ ቲቪ የተለያዩ የሪአክሽን ቪዲዮዎች ይለቀቃሉ። እናንተን ዘና ፈታ የሚያደርጉ አዳዲስ ቪዲዮዎች በትኩሱ ይዘንላችሁ መጥተናል። ዛሬም እንደተለመደው እንስቃለን፣ እንጫወታለን፣ ቁም ነገር እንጨብጣለን። ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ ጋይስ 100,000 ብር ልሰጠው ነው ለአይሾው ኢትዮጵያ። ተከተሉኝ፣ ሰርፕራይዝ እናድርገው። 100,000 ብር ደከመህ አይደለ? ሌላ ስጦታ አለኝ። ሌላው ስጦታ አለኝ። ገምት፣ ስጦታው ምንድን ነው? ምን ይመስላል? ኧረ 100,000 ብር። እኔ እዚህ ጋር እኮ ፌንት ምናምን ነበር የምነግርህ ታውቃለህ። ወይኔ ነጋች ችግር የለም። ይሄ ደግሞ ለምን ይሆናል ብዬ መሰለህ? አንደኛ ያው አሾ ስፒድ እየመጣ ነው አሁን። ስለዚህ መዘጋጀት ይኖርብሻል። በልብስ ከፈለክ ትራይፖድ፣ የስልክ ምናምን ላይት የፈለከው እንድትገዛ ነው በቃ። እናም ሌላ ደግሞ ኢንተሮች መቅጠር ካለብህ ትቀጥርበታለህ። ካሜራማን መቅጠር ከፈለክ ትቀጥርበታለህ። ይሄ ምናምን ገባ አይደለ? እና ያው ቴንክ ዩ በጣም አዶኔና ኃይሌ አይፎን በጣም ነው የምንወዳችሁ፣ በጣም ነው የምናመሰግናችሁ። ያው ሁለት አይፎን ፕሮ ማክስ እና ሰርተን ፕሮ ማክስ እና ሰርተን ፕሮ ከዛ 100,000 ብር ሰጥቶናል። በጣም ነው የምናመሰግነው። ችግር የለም ወንድም ማለት ሌትስ ጎ። ራስ በልታ እንብላ። ራስ በኔ ነው እንደዚህ ይቻላል እንዴ? 100,000 ብር ከዛ ሁለት አይፎን፣ አንዱን አይፎን ነው የሚሰጠኝ። ባይዘው እኔንም ጀስቲን ቢበርን ትመስላለህ ይሉኛል። ቆይ ጀስቲን አንተን መመስል ከሆነ ማለት እስከዚያው ድረስ እንድዘጋጅ፣ ጀስቲን ወደ ኢትዮጵያ እስኪመጣ ድረስ እንድዘጋጅ 100,000 ብር 200,000 ብር አይፎን ምናምን ካላችሁ ሰዎች አናግሩኝ። ኤኒዌይ ወደ ቀጣይ ቪዲዮ እንለፍ እስኪ። እሺ እንዴት ነህ አባት? ሰላም ነው? እንደምን አለ? ደህና ነው ወይ? ስለተገናኘን በጣም ደስ ብሎኛል። እንዴት ነህልኝ? ሁሉም አሪፍ? ዝግ ነው ብሔራዊ ቲያትር ዛሬ? ክፍት ነው። ኧረ የባህል ልብስ ይዤልህ መጥቻለሁ። እሺ የሌለ ሸብረቅረቅ ብለን ነው በቃ ስጦታ። ጋይስ ባይ ዘ ወይ ዛሬ ማለት ነው አንደኛ የፖፑላር ኤሌክትሮኒክስ ቲክቶክ አካውንት 1 ሚሊዮን ፎሎወር እናደርሳለን በአንድ ቀን ውስጥ። ሰው እየተጠራጠረ ነው በሁለት ቀን እንዴት አደርገዋለህ ቀን ይርዘምልን እያሉ ነው። በአንድ ቀን ውስጥ እናሳካዋለን። ሁለተኛ ነገር ደግሞ ዛሬ ማአት በጎች እንሰጣለን። ከስንት ከ30 በግ በላይ ከ20 ዶሮ በላይ እየዞርን እንሰጣለን ለሚያስፈልጋቸው ለበዓል ብለን ማለት ነው ከሱራዬ ጋር። እንግዲህ ጠብቁን። ተከታታይ ፊልም ነው የሚሆነው ይሄ እንደ ተከታታይ ቪዲዮ ማለት ነው። ከታች የምትገኘዋ ቀጣይ ክፍል ለማየት ይሄ ይጫኑ የምትለው እሷ ክሊክ ካደረጋችሁ በተከታታይ ማየት ትችላላችሁ ማለት ነው። አሁን ገብተን የባህል ልብስ እናድርገው። እንዴት ናችሁ? ለማንኛውም እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አደረሳችሁ ማለት ፈልጋለሁ። ነገ ያው እሺ ገና በዓል ነውና ጋሽ ሰለሞን ደውዬላቸው አዳማ ነኝ ያሉ የሆነ በጎ አድራጎት እንትን ሄደው ነበር መሰለኝ። የበዓል ሰሞን ስለሆነ አይ ኖ ዋው ኤኒዌይ አርቲስት ሱራፌል የቴዎድሮስን አይታችሁት ከሆነ የቴዎድሮስ ቲያትር ላይ እንዴት እንደሚመች፣ እንዴት እንደሚችል፣ እንዴት አይነት አቅም እንዳለው እና ይገባዋል ለማለት ነው። እሺ እስኪ ቀጣይ ቪዲዮ ደግሞ ቁም ነገር ባርኮትን ታውቁታላችሁ። የሚሰራቸው ስራዎች እንዴት እንደሚደንቁኝ፣ እንዴት እንደሚያምሩለት በቃ ማለት እኔ ቲክቶክ ላይ አሉ ከሚባሉ ሰዎች መካከል በጣም እንደሱ ጥቂት ሰዎች ናቸው ያሉና እንደ ባርኮት አይነት ሰዎች ቢበዙልን ባይ ነኝ። ይቺ ልጅ በቃ ሶሻል ሚዲያ ላይ የሚፖስቱትን ፎቶዎች እያየች ራሷን ማወዳደር ሆነ እኮ ስራዋ። እንደዚህ ለመሆን ግን ባልማርስ። ምን እያየሽ ነው? ህይወቷ ያስቀናል። የወደደችውን ለብሳ ያማራትን በልታ የፈለገችበት ቦታ ተዝናንታ መኖር ደስ አይልም? አስበው እስኪ ሁሌም እየተዝናኑ ደስተኛው ነው። ይቺ ልጅ ዲፕሬሽን ውስጥ ሳትገባ እውነተኛውን ህይወት ባሳየት ይሻል አይቀርም። ማርያምን ወንድሜ፣ አሁንስ ትምህርት ራሱ እያስጠላኝ።
የሚገርምሽ አንድ ማስታወቂያ አብረን ልንሰራ ነው ዛሬ ስለማገኛት ለምን በዛው አላስተዋውቅሽ? እሷ ጋር የሷ ቤት ነው ብሉ እንጂ ባርኮቴ ሽሮ ትበላለች እንዴ? ከራባት እንደበሱበት በጣውሉ ልጣጣው ትችላለች። ባለፈው ባርኮቴ ዱባይ የሄድኩ ጊዜ 300 ፎቶ ተነስቼልህ እሱን ለአመት አብቃቅቼ ተጠቅሜ ነበር። አሁን አለቀብኝ። ቆይ እንጀራ ልጨምር። ፎቶዎቿን ስታይ በየቀኑ የምትመላለስ ነበር የሚመስልሽ አይደል? ባርኮቴ 150,000 ብር አታበድረኝም? እሷ የሚቸግራታል እንዴ? አይጠፋም። ዊ ዋንት ምንድነው የሚሉት? በእናትህ ተርጉመ ንገረኝ። ለማስታወቂያ ስራ ፈልገውሽ ነው። ስልክሽ ላኪላቸው። ውስጦቿ ላይ እኮ እንዳለ በእንግሊዘኛ ነው የምጽፈው። ሊጽፍ ሰው አይጠፋ። የምታደርገኝን ይልኝ ባርኮት። ለፎቶ ብላ እንዳለ ልብሶችን አስመጣችኝ። ኦ ማይ ጋድ በጣም ሰርፕራይዝ የሆንኩት ወንድሜ። ይኸውልሽ የኔ ቆንጆ ሶሻል ሚዲያ ላይ አብዛኛው ነገር ውሸት ነው። ይኸውልሽ የማስመሰል ህይወት፣ የራስ ያልሆነ ሀብትና አርቲፊሻል ማንነት ነው ሶሻል ሚዲያውን የሞሉት። እና ምን ያሳስባል አትሉኝ? እነዚህ ነገሮች ታዳጊዎች ላይ የሚፈጥሩት ተጽዕኖ ከባድ ከመሆኑ የተነሳ ትምህርት ከመጥላት እስከ ዲፕሬሽን ድረስ ያስከትላሉ። ታዳጊዎች አብዛኛው እውነታ ግን አሁን ባርኮት ትችላለህ እንዴ? አብዛኛው ሰው የሚመስለው ሶሻል ሚዲያ ላይ የምናየው ነገር እውነት መስሎ ነው የሚታየው። ማለት አንድ አርቲስት አንድ ሴሌብሬት የሚያደርገው ነገር በሙሉ እውነት ነው የሚመስላችኋል? አይደለም። እሱ የራሱ ህይወት አለው። ሁሌም ሲዝናና ሲጫወት እንትን ሲል ምናምን አለ የሚውለው። ሌላ ደግሞ ከጀርባ ባክ ሌላ ታሪክ አለና በጣም አሪፍ መልእክት ይመስለኛል። ተጠራጣሪ ነኝ ወይኔ እንዴ! ወይኔ እንዲህ አይነት ጓደኞች አሏችሁ? ልክ አምኗቸው ማለት ነው እንደነሱ ብድግ ሲል አጨዱት። እሺ ወደ ቀጣይ ቪዲዮ እንሂድ እስኪ። ላይቭ ጋር ቲክቶክ ላይቭ ጋር እንደዚህ ዳንኤል እሺ ደብቂው ይሄንን እንደዚህ አድርገሽ ጡቴ ነው ለየብቻ ነው። አሁን ለየብቻ የኔ እኮ መደበቅ እኮ አይችልም። ይትየ ከኔ ጋር ሁሉ ነው ያንቺ አንቺ እንደ ነጠላ ጣፍተሽ እንዲለብሰሽ የምትሄጂው ልታወሪ ባለው ነው እንዴ? እሺ ጀምር። ሶስተኛ እና አራተኛ ነው የሚቀጣው። እኔ ጀምር። ዩቲ እኔ ስሚ እነዚህ ስክሪን ሙሉ ለሙሉ ይወጡ። ከገቡ ስክሪን ውስጥ ስሚኝ ከገቡ ስክሪን ውስጥ አንቀጣላቸውም። እኛ በእጃቸው እንደዚህ አድርገው በእጃቸው ይጫወቱ። ዩቲ ስሚኝ በእጃቸው ይጫወቱ። በእጃቸው ሲፈልጉ እንዲደብል ይበሉ፣ ሲፈልጉ ዩቲ ዩቲ ስሚኝ በእጃቸው እንደፈለጉ ይበሉ። ከዚህ ውጪ ግን ሌላ ሰውነታቸው ከገባች አንቀጣላቸው። እንዳይገባ እኔ ድምጽ የለም ነው እንዳታወሩ። ውጡ እጃችሁ ከልጅነቴ ድምጽ የለም። እጄን አስተካክለውታ 1 2 3 ጀምሬያለሁ። በጣም ነው ሞራል የመጣው። በጣም ነው እማመሰግንሽ። በጣም ሰድባኝ ነው አይደለም ሰድባኝ ነው አይደለም ይሄ ታይሚንግ እያለች ነው። በሳይን ላንጉዌጅ ታይሚንግ ማለት ነው። ያ ታይሚንግ አታውሪ አታውሪ ታይሚንግ እያለች ነው። እኔ እሺ ይቀመጥ። እናቴ ትሙትን ብታሸንፍ ወላ አልቀጣም። በቃ ለምን? አይ አምልጧት መጣ። አላወራችም እስካሁን አላወራችም። ማምለጥ እኔ አሁን ያለች ተይ በቃ ችግር የለም። ይጮቱ እኔ ስሜታዊ እኮ እያደረጉኝ ነው እዚህ በሆርኒ አትኝ አንድ ሺህ አልገባም። ቀጣይ ዴር ትወጣለህ። እቺ ነው ሰው በአንድ ሺህ ሳይገባ የሚቀመጠው 93 82 አሳብደሻቸዋል። አሁን ሲያልቅ ነው የሚለፈልፉብን። እግዚአብሔር
ያልቅ ይለፈልፉብናል። ሚውት ማድረግ ነው ቶሎ ቀድመን። ኢትዮጵያዊ በጣም ነው የማመሰግነው። ከነስም በጣም የተከበረ ምንድን ነው የምትይኝ? አንዴ እንኳን ቀና ብትይ ቁጥሩ ይደገማል። ቀና ብትል አንተ ጦር ባሪያ አንተ በሷ ለምሮ ነው ለምን እንትን የምትለው አንተ ምን ጨምሮ ነው? አንተ ምን አሁን ስታወራ ነበር አንተ ራስህ እንዴ? ለምን ስድብ አለ? በጣም የሚያስጠላ ስድብ ነው። የሚያስጠላ ስድብ ነው። በሉ ጆይ ለኔ ልኛ እሺ አንቺ ሁለተኛ ግጭና ሶስተኛ ነው ይነግርሻል። ኖ ና የለም ራቅ ብላችሁ እናቴ ትሙት በጣም ነው የምንቀያየመው። ራቅ ብላችሁ ተንበርክካችሁ ንግስት ሆይ ይቅር በይን፣ በስርዓት ንግስት ሆይ ይቅር በይን። ምንም ማለት ነው ጋይስ። አቶ ሱራ ተመልክቷቸው እናሳ እንደዛ ነው እንግዲህ። አምሮብናል፣ ሸብረቅረቅ ብለናል። የበዓል ቫይብ ይልሃል። ይሄ ነው እንግዲህ በዓሉን መስለናል። አዎ እንዴ በጣም እቺ ነገር ላድርግልህ እንዴ? ይሄ ላድርግልህ። ይሄ አሁን እኔ ወጣት ስለሆንኩኝ የበለጠ ካንተ እድሜ እቺ አሁን በቃ እንትን ነች። ግርማ ሞገስ የበለጠ ገፍ ያገነዋል። አሲናበል በገና ጨዋታ አሲናበል ሲናገናይ ዋው እንዴት ነው የሚያምረው! በመፍጣሪ የዛሬው ቪዲዮአችን ይህንን ይመስል ነበር። ቀጣይ በአዲስ ሪአክሽን፣ በአዲስ ቪዲዮ፣ በአዳዲስ ሀሳቦች እስክንመለስ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ኮሜንት በመስጠት የተሰማችሁን ነገር ከቪዲዮዎቻችን እንደዚህ ቢሆኑ እንደዚህ ቢቀነስ እንደዚህ ቢጨመር እያላችሁ አስተያየታችሁን አስቀምጡልን ኮሜንት ላይ። ለወዳጅ ለዘመዶቻችሁ ደግሞ ሸር አድርጉላቸው። እንኳን አደረሳችሁ። መልካም በዓል ይሁንላችሁ።